የጥቅምት አበባ የጥቅምት አበባ የጥቅምት አበባ የጥቅምት አበባ ነሻሉ አወድሽው አካሌን በሙሉ የጥቅምት አበባ የጥቅምት አበባ የጥቅምት አበባ ለሽታ ለኔ ግን ጣልሽብኝ ትዝታ ንቦኝ መጥቼ እንዳይሽ ፈገግ ብሎ ይቆየኝ ጥርስሽ መጣለው ጠብቂኝ በሬ ታዲያ እንዳልመለስ አፍሬ ተጣልቷል አይኔ ካይኗ ጋር አስታርቁኝ እንዴት ይነጋል ንገሯት አለው ትበለኝ በሷ ነው እረፍት የማገኝ። ብዙ መንግስታት ወይም የእኛም ትኩረት ማኒፋክቸሪንግ ኢንዱስትሪ ላይ የሆነበት ዋናው ምክንያት እንግዲህ ኢንዱስትሪ ለመለወጥ ለማደግ ለሚያስብ ሀገር ሁሉ በጣም ወሳኝ ነገር ነው። የኢኮኖሚ ልብ ነው። አንድ ሰው ልቡ ፈንክሽናል ካልሆነ ልቡ ካልሰራ ዘሆል አካላቱ ጤነኛ ሰላማዊ ቢሆን ውጤታማ እንደማይሆን ሁሉ ኢኮኖሚ የሚያደርገው የኢኮኖሚ ልብ ማኒፋክቸሪንግ ኢንዱስትሪ ነው። አንዳንዶች የእድገት ሞተር ነው ይላሉ። የእድገት ሞተር የሚያስብለው ዋናው ምክንያት ፕሮዳክቲቪቲን በማሳደግ ረገድ ማኒፋክቸሪንግ ኢንዱስትሪ ያለው ሚና ከሌሎች ሴክተሮች ጋር የሚወዳደር አይደለም። ለምሳሌ 1 ሄክታር መሬት ያለው አንድ አርሶ አደር ኢንዱስትሪ በሚጠቀምበት ሰዓት በዚያው መሬት ላይ ፕሮዲዩስ የሚያደርገው የሚያመርትበት ቁጥርና ኢንዱስትሪ የማይጠቀም ሰው የሚያመርትበት ቁጥር አንድ አይደለም። ትራክተር ስትጠቀም፣ ፈርቲላይዘር ስትጠቀም፣ ፈርቲላይዘር ኢንዱስትሪ ውጤት ነው። ስትጠቀም፣ ስታርስም፣ ሃርቨስት ስትጠቀም፣ ስትሰበስብም በጊዜ በብዛት በጥራት በከፍተኛ ደረጃ ያግዛል።